ከካምፓስ ወደ እንግልት የድሬዳዋ ዩኒቨርሲቲ ተማሪዎች አስለቃሽ የቤት ጉዞ። ድሬዳዋ ኢትዮጵያ። የድሬዳዋ ዩኒቨርሲቲ የአንደኛ ዓመት ተማሪዎች የመጀመሪያ ዓመት ትምህርታቸውን አጠናቀው ለእረፍት ወደ ቤተሰቦቻቸው ለማምራት ያደረጉት ጉዞ ወደ አስከፊ የዘረፋ፣ የድብደባ እና የውርደት መድረክ የተቀየረበት አሳዛኝ ክስተት ተፈጽሟል። ሰኔ 16 ቀን ቁጥራቸው 72 የሚሆኑ ተማሪዎች ፈቃድ ወስደውና ገንዘብ አዋጥተው የኮንትራት መኪና በመያዝ ነበር ጉዟቸውን የጀመሩት። በዩኒቨርሲቲው ካምፓስ ግቢ ውስጥ ዕቃዎቻቸው ተፈትሸው የፈቃድ ወረቀት ተጽፎላቸውና መታወቂያቸውን ይዘው ምንም አይነት እንግልት እንዳይገጥማቸው በጥንቃቄ ሌሊት 8 ሰዓት ላይ ተነሱ። ሆኖም ግን በመንገድ ላይ የሚጠብቃቸውን መከራ ፈጽመው አልገመቱ ነበር። ማለዳ 2 ሰዓት ተኩል ላይ የጭሮ መግቢያ በሆነው አባርካቴ ለሚባለው ልዩ ቦታ ደረሱ። በኬላው ላይ የነበሩት አካላት መኪናውን ያስቆሙ ሲሆን ተማሪዎቹ ሕጋዊ የፈቃድ ወረቀታቸውንና የዩኒቨርሲቲ መታወቂያቸውን ቢያሳዩም የሚሰማቸው ሰው አጡ። የጸጥታ አካላቱ የተማሪዎቹን ማስረጃዎች ወደ ጎን በመተው ተማሪዎች ለወላጆቻቸው የገዟቸውን ንብረቶች መዝረፍ ጀመሩ። አንዳንድ ተማሪዎች ለቤተሰቦቻቸው ለአባታቸውና ለእናታቸው የገዟቸውን አዳዲስ ብርድ ልብሶች ከመኪናው ላይ እየወረወሩ በጠራራ ፀሐይ ዘረፉን። እኛ ምንም የማናውቅ ንጹሐን ተማሪዎች ልክ እንደ ኮንትሮባንድ ነጋዴ ተቆጥረን ምን እንደምናደርግና ምን እንደምናተው ግራ ገባን። በለቅሶና በእንዴት ልባችን አሮ አልፈን ሄድን ከሲል አንተማይ በኪነ በዚህ ኬላ ላይ ለ2 ሰዓት ተኩል ሙሉ ተማሪዎቹን በማቆም ሲያፌዙባቸው የቆዩ ሲሆን ድርጊቱ በዕቃ መቀማት ብቻ አላበቃም። 2 ተማሪዎች በዱላ ክፉኛ ተደበደቡ። 3 ተማሪዎች ደግሞ ተደብድበው ከሾፌሩ ጋር አብረው ታስረው ተወሰዱ። ተማሪዎቹ ለከፍተኛው የሀገሪቱ የጸጥታ አካል ለፌዴራል ፖሊስ አብረው ቢቸውም ፖሊሶቹም ጭምር ከፈታሾቹ ጋር በመሆን ተማሪዎቹን እንደመቷቸው ተገልጿል። የተማሪዎቹ ሰቆቃ በዚህ አላበቃም። ከቀኑ 9 ሰዓት ላይ አዋሽ ኬላ ሲደርሱ የገጠማቸው ነገር በገዛ ሀገራቸው መኖራቸውን ጭራሽ የሚያስረሳ ነበር። ከመኪናው በላይ የተጫኑት የተማሪዎች ሻንጣዎች በሙሉ አንድ በአንድ እየተፈተሹ ወደ መሬት ተወረወሩ። ተማሪዎቹ በሕግ እዩልን፣ ዕቃችንን አታበላሹብን በማለት ሲማጸኑ በጥፊና በዱላ እየተመቱ በአስገዳጅ ሁኔታ በሜዳ ላይ እንዲበረከኩ ተደረገ። በዚያች ቅጽበት ራሳችንን ሊቢያ ውስጥ እገታ ላይ የወደቅን ያህል ተሰማን። እርስ በርሳችን እየተያየን የሰው ሀገር ተመኘን፣ ራሳችንንም ጠላንኪ ይላል መልእክቱን ያጋራው ተማሪ። ይህ ተማሪ ገና ወደ ዩኒቨርሲቲ ሳይሄድ ቤተሰቦቹ የገዙለትን 1 ሱሪና 2 ቲሸርት እንደቀሙት ገልጿል። ከይህ እኮ የለበስኩትና ያለፈው ዓመት ልብሴ ነው ብሎ ቢጮህም የተሰጠው ምላሽ ከሂድ አንተ ሌባ ቁጭ በል እዚያ የሚል ስድብና ማዋረድ ነበር። በዚህ አሰቃቂ ድርጊት ውስጥ እጅግ ልብ ሰባሪው ክስተት የተፈጸመው በአንዲት ሴት ተማሪ ላይ ነው። የያዘችውን ዕቃ ሁሉ ሲቀሟት ልብሴን ስጡኝ ካልሆነ ግን ግደሉኝ በማለት እምቢተኝነቷን ብታሳይም የጸጥታ አካላቱ ዕቃዋን ለመመለስ ፈቃደኛ አልሆኑም። በመጨረሻም የኮንትራት መኪናው እሷን በኬላው ላይ ጥሏት እንዲሄድ በመገደዱ ጓደኞቿ በለቅሶና በጭንቀት እዚያው ጥለዋት ለመሄድ ተገደዋል። ይህ በእነዚህ ወጣት ተማሪዎች ላይ የተፈጸመው ድርጊት እጅግ አስነዋሪና ትልቅ ውርደት መሆኑን ተማሪዎቹ በከፍተኛ ቅሬታ ይገልጻሉ። ክስተቱ በሀገሪቱ ያለውን የፍትህ መጓደልና ድርብ መስፈርት በግልጽ ያሳየ ነው። በእውነቱ ያማል፣ እጅግ ክፉኛ በደል ደርሶብናል ሲሉ እንዲሁም ለሚመለከታቸው አካላትና ለፌዴራል ፖሊስ የቀረበ አስቸኳይ የቅሬታና የምርመራ ጥሪ አቅርበዋል። በአባርካቴና በአዋሽ ኬላዎች ላይ በተማሪዎች ላይ አካላዊ ጥቃት የፈጸሙትን፣ ንብረቶቻቸውን የዘረፉትን እና ያሰሯቸውን የጸጥታ አባላት በአስቸኳይ እንዲያጣሩ፣ ጥፋተኞችንም ለሕግ እንዲያቀርቡ፣ ለድሬዳዋ ዩኒቨርሲቲ ከተቋማቸው በሕጋዊ መንገድ ተፈትሸውና የፈቃድ ወረቀት ተሰጥቷቸው የወጡትን ተማሪዎች ደህንነት የመከታተልና መብታቸውን የማስከበር ኃላፊነት ስላለባቸው ከተያዙት የጸጥታ አካላት ጋር በመነጋገር የተማሪዎቹ ንብረት እንዲመለስና የታሰሩትም እንዲፈቱ ግፊት እንዲታረጉ። የነገ ሀገር ተረካቢ የሆኑ ወጣት ተማሪዎች በገዛ ሀገራቸው መሄጃ አጥተው ሊለቅሱ፣ ሊደበደቡና ሊዋረዱ አይገባም ሲል በደል የደረሰባቸው ተማሪዎች አስረድተዋል። ይህ የድሬዳዋ ዩኒቨርሲቲ የአንደኛ ዓመት ተማሪዎች